እንደምታዩት እንግዲህ ዛሬ የሶላር ዋጋ ይዤላችሁ መጥቻለሁ። አኩማ argaa jirtan hadda gatii soolaarii isinii qabadhee dhufeen jira. Irra hedduun keessan nagaggaafataa turtanii inshallah meeshaalee isinii gatii isaa nagaggaafattan taraadhuma taraa isaatiin isinii qabadhee dhufeen jira. Assalaamu alaykum warahmatullahi wabarakatuh. Jirra jirtuu nagaa keessanii hordoftoota koo baga jiraattanii bakka jirtanutti rabbiin nagaa isinii taasisu. ኢንሻአላህ እንግዲህ መግቢያ ላይ እንዳልኩኝ የሶላር ዋጋ ይዤላችሁ መጥቻለሁ። ብዙዎቻችሁ በውስጥ መስመር እቃ እንፈልጋለን ዋጋውንም ማወቅ እንፈልጋለን ግን ቋንቋውን አንሰማም በአማርኛም አንዳንዴ አማርኛ መቀላቂን ስለምትሉኝ ነው እና ለሌሎቻችሁ ደግሞ ቋንቋ መግባቢያ እንጂ መለያ አይደለም ያልሆነ ነገር አትናገሩ ማለት ነው። ችግር የለውም ማንኛውም ሰው እኮ አረብ ሀገር ውጭ ሀገር ፈረንጅ ሀገር ምናምን ሄዳችሁ እኮ የራሳችሁን ቋንቋ ራሱ እየረሳችሁ በሰው ቋንቋ መጥቀሩ አላችሁ። ኢትዮጵያ ውስጥ ደግሞ ብዙ ብሔረሰብ አለ። ሁሉም በመፈለገው ቋንቋ አውርቶ ነው የሚግባባ። ቋንቋ መግባቢያ እንጂ መለያ አይደለም። ስለዚህ ያልሆነ ነገር አትናገሩ። እንግዲህ የምታዩት ሶላር ማከለኛ የሚባለው ነው። 42 ኢንች እና ከዛ በታች ያንቀሳቅሳል። እንደዚሁም ስቶፍ ያንቀሳቅሳል። ሌላ ነገር ያንቀሳቅሳል ግን ፍሪጅ አያንቀሳቅስም። ማከለኛ የሚባለው ነው ይሄ ሜዲን ጀርመን ነው የተመሰረተበት ጀርመን ሀገር ነው እና በፀሐይና በዳመና ነው የሚሞላ። ዋጋው 48000 ብር ነው እና ሶላሪን ሲነርጋ ጅርተኑ ኩኔቹዳ ሰጅዱ ገሌሰ ጀደሙዳ ቢይን ኢትዮሚሸም ሜዲን ጀርመኒ ዳ ገቲንሳ ብሪኩማ 48 ኢንቺ ቲቪ ኢንቺ አባ 42 ፊ ሰናገዲ ሲኒፍ ሆጀታ አከሱማ ሶላ ስቶፊ ሲኒፍ ሆጀታ ገሩ ሰናቸው አብራን ሆጀቱ አምፖሊ ጋንጋ በርባደን ይተፈየደሙ ደንዴሱ። ይሄ ደግሞ የምታዩት ትልቁ የሚባለው ሶላር ነው። ትልቁ በቃ ፍሪጅ ያንቀሳቅሳል። ማንኛውም ፍሪጅ ያንቀሳቅስላችኋል። ስቶፍ ቴሌቪዥን ማንኛውም ኢንች ያንቀሳቅስላችኋል። እንግዲህ ይሄ ትልቁ አለ የሚባለው ነው። ዋጋው እንግዲህ አይቀመስም ገምቱት እስኪ ዋጋው ስንት እና በፀሐይና በዳመና ነው የሚሞላ ሁሉም ማለት ነው። በፀሐይና በዳመና አዱፊ ዱሜ ሰራጉታ እንኩን ሶላሪሳ ጉዳ ጀደሞቹዳቲ ፍሪጂ አማ በርባደን ሰደርካ በርባደን ሲኒ ሆጀታ አከሱመሞ ስቶፊ ሲኒ ሆጀታ ኢኒሳ ጉዳ ደደሙ ጋላ ብይን ኢትዮሚሸም እንኩንስ ጀርመኒዳ ገቲሳ ዲሳ ጋሲኒቲ ሙሙ አፉሞይሙ ገቲንሳ ብሪኩማ ዲባፍ ጃተማ ያው ነሙኒ ማቲዳፍ ቢቱፍ ነጋፈተን ለጅርቱ ቢቱ ደንዴሱ ይቹዳ ማቲ ባዲያ ዋነከሲፍ ባዲያ ቆፈሚቲ መጋላ ጅማ ከሰዩቱ ነማ ደንዳሜና ምተተኒ ጋሪ ደማሊፊ ኢብሳን ቢየ ኬኛ ኮራዚ ቤቱሚቲ አለቅሌንሲ አከስ ዱፌን አቹማ ልብ ጀቴ በድ ኢብሳን ቢየ ኬኛ ሰከሲቹዳ ዋታ ኮዱሜሲ ቦካሮ ቦከስጀናን አቹማን በድ ለፋከዩ አከስማኑ እንበደቹ በዴጉ ያሜ ቀፈይ ቱሬ ዱፋ ከናፍ ሰፈራን ፈይ ወል አደባሰቹ ለብሳን ቢየ ከና እና ይረጉዳ መርካቶ ዋነከሲ ሀመተዩ በደን ትሩ መሌ ሰፈረ ብራ ኑመ በደቹ አከሲሶ ነማ ደንዳሚ መጋላ ጅማ ከሰት ቢተተኒ ጋሪደ ባዲያ ቆፋ ሶዩን ታኔቹ በርባዴተኒ አከሲካ እንግዲህ ያው ያያችሁ ያላችሁ ማከለኛው የቀደሙ ነው። ትልቁን አሳይቻችኋለሁ። ዋጋው የትልቁ 160000 ብር ነው። ዋጋውን ሳልነግራችሁ ፈርቼ ተውኩኝ አይቀርም እንግዲህ እና 160000 ብር ነው። ፍሪጅ ያንቀሳቅሳል። ይሄኛው ማከለኛው ግን አያንቀሳቅስም። ዋጋ ድርድር አለው ትንሽ ያው ይሄ ጥሪ ነው። ይሄ እስከ 45 ከመጣ ነው እና ሌላ አለ ትንሹ እና ጀነሬተርም አለ ከፈለጋችሁ ጀነሬተር ደግሞ ከ18000 እስከ 32000 አለ። እሱም አሪፍ ነው ግን እንግዲህ ቀኑ ሙሉ እየሰራ ከዋለ ዋጋው እንትን ብዙ ቤንዚል ይጨርሳል። ለምሳሌ ቀኑ ሙሉ ተከፍቶ ከዋለ ማለት ነው ጀነሬተር እስከ 6 ሊትር ቤንዚል ምናምን ይጨርሳል በቀን ማለት ነው። ግን አንዳንዴ ለመጠቀም ይሄ ጀነሬተር ይሻላል። መብራት ሲጠፋ ምናምን ተሰክቶ ለመጠቀም እንትን ይሄ ጀነሬተር ይሻላል። እና እንዴ ከተገዛ እሱ ቤንዚሉን መቻል ነው እንጂ አሪፍ ነው።
ፍሪጅም ያንቀሳቅሳል እሱ እና ማከለኛው ደግሞ ይሄኛው ነው። ትንሿ ደግሞ አለች አሳያችኋለሁ። ቆይ ቪዲዮ ላይ ይገባላችኋል። ትንሿ ማለት ነው ትንሿ ሶላር እና ጀነሬተር ዶፍቶ ተኮ ጀነሬተሪስ በሬዳዳ ገቲንሳ kuma 18 hanga 32 jira እና isiin bicuun kun jechuudha soolaarii isiin bicuun argaa jirtan kun TV abbaa inchi 32 fi sanaa gadi isin sochoosti waa biraan sochoosu la TV bichaadha TVን humnan barbaachisu እና ያቺኛዋ ማለት ነው ትንሿ የምትባለው ናት 32 ኢንች ቴሌቪዥን ታንቀሳቀሳለች ዋጋዋ 32000 ብር ገቲኒሲ ሶላሪ ከና ብሪኩመ 32 jechuudha akkasi na jeneetara haasa'an ture jeneetara yoo bitattanis gaariidha inshallah video biraatiin hanga walitti deebinutti nagaa rabbii keessanaaf